እሺ ልጆች ደህና ናችሁ? ዋው በጣም ነው ያማረባችሁ። እናንተም ዛሬ ስላገኘኋችሁ በጣም ደስ ብሎኛል። ታዲያ አሁን ቶሎ ብዬ ስማችሁን በመጠራበት ጊዜ አንገታችሁ ላይ የምታደርጉትን ስማችሁን ቶሎ እሰጣችኋለሁ ማለት ነው። የመጀመሪያው ይዲዲያ ቶሎ ትመጣለች። በጣም ጎበዝ። ቀጣይ ደግሞ ሀሴት በጣም ጎበዝ። ሁላችሁም ደረሳችሁ? እስቲ የስማችሁ የተጻፈበትን እስቲ ያሳዩ ለኔ። በጣም ጥሩ። ከዚህ በኋላ ታዲያ ስማችሁን በየመሃሉ መያዝ እንደዚህ አንዳንድ ጊዜ እንደዚህ ማድረግ አይቻልም። እሺ አሁን ሰላም ልጆች፣ ይህ የይወደኛል ፕሮግራማችን በሳምንቱ ተጀምሯል። ይህ ፕሮግራም ቻይልድ ኢቫንጀሊዝም ፌሎሺፕ ከኢቫንጀሊካል ቲቪ ጋር በመተባበር የሚያቀርብላችሁ ልዩ የልጆች ፕሮግራም ነው። ታዲያ ከኛ ጋር እንድትቆዩ እናሳስባችኋለን። ልዩ ፕሮግራሞች አሉ። በጣም በጉጉት የሚጠብቀው እንዲሁም ደግሞ ሁልጊዜ የምንማረው የመጽሐፍ ቅዱስ ትምህርት ይቀርብላችኋል። የቃል ጥናት ጥቅስ ፕሮግራሞች አሉ። እንዲሁም ደግሞ በመጨረሻ አብረን የምንጫወታቸውና የምንጠያየቃቸውም የክለሳ ጥያቄና ጨዋታዎች አሉ። ደስ ብሏችኋል? ስለዚህ እንኳን በሰላም መጣችሁ። በጣም ደስ ብሎኛል ስላየኋችሁ። ታዲያ አሁን ለሁላችሁም አንዳንድ ወረቀት ተሰጣችሁና አንድ ስዕል እንስላለን። ታዲያ ያንን ስዕል ለመሳል ዝግጁ ናችሁ? ሰዓሊ ከእናንተ መካከል ማን ነው? እስቲ መሳል የሚወድ መሳላ ትወዳላችሁ ማለት ነው። በጣም ጥሩ። ስለዚህ አሁን አንዳንድ ወረቀት ተሰጣችኋለሁ። ከዛ በኋላ አንዳንድ እርሳስ ተሰጣችኋለሁ ማለት ነው። እርሳሳችሁን ያዙ። ወረቀታችሁንም ትይዛላችሁ። እሺ በጣም ጎበዝ ራእይ። በጣም አሪፍ። አሁን ሁላችሁም ምንም ነገር እንዳትስሉ እሺ፣ እኔ እነግራችኋለሁ የምትስሉትን። ታዲያ አሁን የምንስለው እናንተን በጣም የሚያስፈራችሁን አንድ ነገር ትስላላችሁ። በጣም የሚያስፈራችሁ ለምሳሌ አንበሳ ሊሆን ይችላል፣ ወይም ደግሞ አንዳንድ ሰው ደግሞ ድመትም ሊያስፈራው ይችላል። አንዳንድ ሰው ደግሞ አይጥም ሊያስፈራው ይችላል። ብቻ እናንተ የምትፈሩትን አንድ ነገር መጀመሪያ ትስላላችሁ ማለት ነው። ስለዚህ ወይ ድመት ወይ የሆነ ነገር ወይ ደግሞ የሆነ መብረቅ ዳዳዳዳዳዳዳ ሲል ያስፈራችኋል አይደለ? አዎ። ብቻ እናንተ የሚያስፈራችሁ አንድ ነገር መሳል ጀምሩ። 1 2 3 ጀምሩ። በጣም ጥሩ ነገር እንደምትስሉ ተስፋ አድርጋለሁ። ታዲያ ይህን ፕሮግራም በቴሌቪዥን ፕሮግራም ብትከታተሉንም እናንተም የእርሳሳችሁንና እንዲሁም ደግሞ ወረቀታችሁን በማዘጋጀት እናንተም እንደዚሁ የምትፈሩትን አንድ የሆነ ነገር እንድትስሉ አበረታታችኋለሁ ማለት ነው። እርሳስና እስክሪብቶ፣ እርሳስና ወረቀት እንድትፈልጉና እንድታዘጋጁ አሳስባችኋለሁ። በጣም አሪፍ። አንዳንዶች ያልጨረሳችሁ ልጆች አላችሁ። እናንተም ቶሎ ጨርሱ።
ከዛ አሳዩኝ፣ ለእኔ ሲሰላችሁን አሳዩኝ። እሺ አሳዩኝ። አሁን መሳል አቁሙና አሳዩኝ። በጣም ጥሩ እቀበላችኋለሁ። እሺ እቀበላችኋለሁ። መነሳት ግን አይቻልም። ህጋችንን ማክበር አለባችሁ። መነሳት አይቻልም። እሺ በጣም ጥሩ። እኔ ራሴ እቀበላችኋለሁ። ከመቀመጣችሁ አትነቃነቁ። እሺ እናንተ እሺ ልጆችዬ፣ እሺ አትሉኝም እንዴ? እሺ በጣም ጎበዝ። በጣም ጨርሳለች። እሺ ከዛ እርሳሳችሁንም ትሰጡኛላችሁ። እርሳሳችሁን በጣም ጥሩ። በጣም ጎበዞች። እሺ ብዙዎቻችሁ የሳላችሁት የተለያዩ ስዕሎችን ስላችኋል። እኔ እንዳየሁት ከሆነ አንዳንዶቻችሁ ዝናብ ስላችኋል፣ ወይም ደግሞ መብረቅ ስላችኋል። አንዳንዶቻችሁ ደግሞ ልክ እንደዚህ አይነት ሰውዬ ስላችኋል። አንዳንዶቹ ደግሞ ድንጋይ ወይም አለት ወይም የሆነ እንደ ድንጋይ የሚመስልም ነገር ስላችኋል። አንዳንዱ ደግሞ የሆነ ሰውዬ ተኝቶ የሆነ ነገር ምጥጥጥጥጥር ያለበት ነገርም የሳላችሁ አላችሁ። በጣም ልዩ ስዕል ነው። ብዙ ስዕሎችን ስላችኋል። እናንተም በየቤቶቻችሁ ይህን ፕሮግራም የምትከታተሉ የተለያዩ ስዕሎችን እንደሳላችሁ ተስፋ አደርጋለሁ። ታዲያ አንዳንድ ጊዜ እኛ ነገሮችን እንፈራለን አይደለ? ትፈራላችሁ አይደል ልጆችዬ? አዎ። እስቲ ለምሳሌ እናንተ የምትፈሩት ነገር ንገሩኝ እስቲ። ንገሩኝ እስቲ የሚነግረኝ የምትፈሯቸውን ነገሮች የሚነግረኝ። እሺ እሷን የጠየቅኩት። ሌሎቻችሁ ተቀመጡ፣ እጅ በረረት አድርጉና ተቀመጡ። ስጠይቅ ብቻ ነው መመለስ ያለባችሁ አይደል ልጆችዬ? አይደል እንዴ? በጣም ጎበዞች። እሺ ኃይለኛ ዝናብ ከንፋስ ጋርና ከመብረቅ ጋር። በጣም ትፈሪያለሽ እንደዛ? በጣም ኃይለኛ ዝናብ ድምፁ ይጮሃል የሚል ድምፅ ነው ያለው አይደለ? እኔም በጣም አንቺን አክዬ በነበርኩበት ሰዓት እፈራ ነበረ። በጣም ጥሩ። ሌሎቻችሁስ? እሺ አንቺ ጎበዝ፣ የሳልሽውን ስዕል ወይም የምትፈሪውን ነገር ሊሆን ይችላል። የሚያስፈራ ነገር ካየሽ ትፈሪያለሽ። ብዙዎቻችን ብዙ ነገር ያስፈራናል። ነገር ግን በምንፈራ ጊዜ አንድ ልናደርግ የሚገባው አንድ ነገር አለ። ልክ ስንፈራ ብለን መሄድ ብቻ ሳይሆን አንድ ልናደርግ የሚገባው ነገር አለ። ምን ይባላል? ሁላችሁም ንገሩኝ እስቲ። ምን ይባላል? መጸለይ ይባላል። እስቲ አሁን ሁላችንም እንደዚህ የጸሎት እጃችንን አድርገን እንጸልያለን። ወደ አምላካችን ወደ እግዚአብሔር እንጸልያለን። በጣም ጥሩ። ታዲያ እኔ አሁን ስጸልይ እናንተ አሜን ትላላችሁ። እሺ። እግዚአብሔር ሆይ እናመሰግንሃለን። አንዳንድ ጊዜ ስንፈራ፣ ስንደነግጥ፣ ስንጨነቅ ወደ አንተ እንድንጸልይ እርዳን። የእኛን ጸሎት ስለምትሰማ እናመሰግንሃለን። በኢየሱስ ስም አሜን። እሺ አንድ ጥያቄ ጠይቃችኋለሁ። እኔ ስጠይቃችሁ እናንተ መጀመሪያ መልሱን ትነግሩኛላችሁ። አንዳንድ ጊዜ በጣም ጮኻችሁ ታውቃላችሁ? ታዲያ ልጆችዬ አሁን አንድ መዝሙር የምንዘምርበት ጊዜ ላይ ደርሰናል። ምናልባት እናንተ ጮኻችሁ አንድን ነገር ለመግለጽ ትጠቀማላችሁ፣ ወይም ደግሞ ስትደሰቱ በጣም በመጮህ ደስተኛ መሆናችሁን ትገልጻላችሁ። ስታዝኑ በተመሳሳይ በጣም እየጮኻችሁ ማዘናችሁን ልትገልጹ ትችላላችሁ። እስቲ ዛሬ እየጮህን ማድረግ ስለሚኖርብን ነገር የሚናገር መዝሙር አብረን እንዘምራለን። ታዲያ እኔ ስዘምር እናንተ ምን ታደርጉልኛላችሁ? ታዳምጡኛላችሁ። እሺ፣ በጣም ጥሩ። ተነስ ተነስና ጩህ፣ ጊዜው የጭብጨባ ነው። ተነስ ተነስና ጩህ፣ የእግዚአብሔር ልጆች ነን። የሚያፈቅረን ወዳጅ አለ፣ እውነተኛና ታማኝ ነው። ብርታታችን እየሆነ ለዘላለም ይመራናል። ተነስ ተነስና ጩህ፣ ጊዜው
የጭብጨባ ነው። ተነስ ተነስና ጩህ፣ የእግዚአብሔር ልጆች ነን። ልጆችዬ እናንተ የማን ልጆች ናችሁ? የእግዚአብሔር ልጆች ናችሁ። እሺ ታዲያ ይሄ መዝሙር የእግዚአብሔር ልጆች ሊያደርጉት ስለሚገባ አንድ ነገር ይናገራል። ያ ነገር ምን ይመስላችኋል? እየጮሁ የእግዚአብሔርን ስም ማወደስ ወይም መዘመር። ልጆችዬ እናንተ መዘመር ትችላላችሁ? መዘመር ትችላላችሁ? እኔም እችላለሁ። ታዲያ ስንዘምር እግዚአብሔር በጣም ይደሰታል። ስንዘምር እግዚአብሔር የእኛን ዝማሬ ምን ያደርገዋል? ይሰማውና በጣም ይደሰትበታል። እግዚአብሔር አምላክ የሁላችንም አባት ነው። ታዲያ እግዚአብሔር ስንዘምር ያስደስተዋል ማለት ነው። ልጆች ታዲያ እናንተም ሁልጊዜ እንድትዘምሩ አበረታታችኋለሁ። ስትዘምሩ እግዚአብሔር የእናንተን ዝማሬ ይሰማዋል ማለት ነው። ታዲያ በኢየሱስ ክርስቶስ አምነህ የዳንክ ወይም አምነሽ የዳንሽ ሁልጊዜ ስትፈሩ፣ ስታዝኑ፣ ስትጨነቁ፣ ስትዘምሩ እግዚአብሔር የእናንተን መዝሙር ይሰማችሁና እናንተን ካላችሁበት ሁኔታ ነፃ ያወጣችኋል። የዛን ጊዜ ደስተኛ ትሆናላችሁ ማለት ነው። በኢየሱስ ግን ያላመንክ ወይም ያላመንሽ እናንተ በዚህ መካከል በኢየሱስ ክርስቶስ ያላመናችሁ ልጆች ግን ካላችሁ እናንተ የእግዚአብሔር ልጆች አሁን አይደላችሁም። ከእግዚአብሔር ተለይታችኋል። ምክንያቱም በኢየሱስ ስላላመናችሁ ነው። ስለዚህ እናንተ ምን ማድረግ አለባችሁ? ማመን። እስቲ ማመን በሉ። ማንን ማመን? ኢየሱስን ማመን። ኢየሱስን ካመናችሁ እናንተ የማን ልጆች ትሆናላችሁ? የእግዚአብሔር ልጆች ትሆናላችሁ። ስለዚህ የእግዚአብሔር ልጆች ስትሆኑ ደግሞ እናንተን ስትዘምሩ እግዚአብሔር ይሰማችኋል ማለት ነው። አሁን ይህን መዝሙር አብረን እንዘምረው። ታውቁታላችሁ እንዴ? ይህንን መዝሙር ታውቁታላችሁ እንዴ? ስለዚህ አብረን እንዘምረዋለን ማለት ነው። ተነስ ተነስና ጩህ፣ ጊዜው የጭብጨባ ነው። ተነስ ተነስና ጩህ፣ የእግዚአብሔር ልጆች ነን። የሚያፈቅረን ወዳጅ አለን፣ እውነተኛና ታማኝ ነው። ብርታታችን እየሆነን ዘላለም ይመራናል። ተነስ ተነስና ጩህ፣ ጊዜው የጭብጨባ ነው። ተነስ ተነስና ጩህ፣ የእግዚአብሔር ልጆች ነን። እንነሳና እንዘምር መዝሙር። ሁላችንም እንነሳለን በጣም ለመዘመር። እኔ ጓጉቻለሁ። እንደኔ የጓጓለ ለመዘመር የጓጓችሁ እስቲ እጃችሁን ከፍ አድርጉ። ለመዘመር የጓጓችሁ መዝሙር መዘመር የምትወዱ በጣም ጥሩ። እሺ ታዲያ ይህን መዝሙር ስንዘምር በምንድን ነው የምንዘምረው ብያችኋለሁ? በምልክት ነው የምንዘምረው። ስለዚህ ምልክቱን ከኔ ጋር ቀስ እያልኩኝ እኔ ስዘምር እናንተም እኔም ከኔ ጋር አብራችሁ ትዘምራላችሁ ማለት ነው። 1 2 3 ተነስ ተነስና ጩህ፣ ጊዜው የጭብጨባ ነው። ተነስ ተነስና ጩህ፣ የእግዚአብሔር ልጆች ነን። የሚያፈቅረን ወዳጅ አለን፣ እውነተኛና ታማኝ ነው። ብርታታችን እየሆነን ዘላለም ይመራናል። ተነስ ተነስና ጩህ፣ ጊዜው የጭብጨባ ነው። ተነስ ተነስና ጩህ፣ የእግዚአብሔር ልጆች ነን። ስለዚህ ቀላል ነው አይደለ? ቀላል ነው። ስለዚህ አብረን አሁን ትንሽ ፈጠን አድርገን እንዘምረዋለን ማለት ነው። ትንሽ እናፈጥነዋለን። እሺ አማኑ ተዘጋጅታል? አቤኒዘር ተዘጋጅታል? እሺ ለመዘመር 1 2 3 ተነስ ተነስና ጩህ፣ ጊዜው የጭብጨባ ነው። ተነስ ተነስና ጩህ፣ የእግዚአብሔር ልጆች ነን። የሚያፈቅረን ወዳጅ አለን፣ እውነተኛና ታማኝ ነው። ብርታታችን እየሆነ ዘላለም ይመራናል።
ተነስ ተነስና ጩህ፣ ጊዜው የጭብጨባ ነው። ተነስ ተነስና ጩህ፣ የእግዚአብሔር ልጆች ነን። አሁን ተቀመጡ። ኢየሱስ እንደወደደኝ ቅዱስ ወንጌል ነገረኝ የእርሱ ናቸው ታናሾች ኃይልም ነው ለደካሞች እሺ ልጆችዬ የመዝሙር ጊዜያችን በጣም ጥሩ እንደነበር ተስፋ አደርጋለሁ። ታዲያ አሁን የሚኖረን የቃል ጥናት ጥቅሳችን ጊዜ ላይ ደርሰናል ማለት ነው። ታዲያ አሁን ቀጣይ የሚቀርብላችሁን ቃል ጥናት ጥቅስ በአግባቡ ምን በሉ ተከታተሉ። ከዛ ደግሞ ቃል ጥናት ጥቅሱን በልባችሁ ላይ በደንብ አሰላስሉት። ከዛ በልባችሁ ላይ በደንብ ስታሰላስሉት በአይምሯችሁ ይያዝላችኋል ማለት ነው። በኋላ ጥያቄ ስንጠይቃችሁ ጥያቄውን በአግባቡ እንድትመልሱ ቃል ጥናት ጥቅሱን በደንብ ልታዳምጡ ይገባል ማለት ነው። እሺ ልጆች ጥያቄ ልጠይቃችሁ። እጃችሁ በገመድ ሲታሰር እንዴት ነው የምትሆኑት? እስቲ እንዴት ነው የምትሆኑት? እጃችሁ በገመድ ሲታሰር እንደዚህ እንሆናለን አይደለ? አዎ። ታዲያ ምናልባት እጃችን እንደዚህ ከታሰረ ምናልባት ሌላ ሰው እጃችንን ሊፈታ ነው እንደሱ ማለት ነው። ታዲያ እጃችንን ሊፈታ የሚችል ሰው የሚያስፈልገን አይመስላችሁ? እጃችን ነፃ እንዲሆን ሌላ ሰው መጥቶ መፍታት አለበት አይደለ? አዎ፣ እሱ በጣም አስፈላጊ ነው። ጓደኞቻችን ሊፈቱልን ይችላሉ፣ ወይ ደግሞ ቤተሰቦቻችን፣ አሳዳጊዎቻችን ሊፈቱልን ይችላሉ። ትክክል ነው። ታዲያ መጽሐፍ ቅዱሳችንስ ከምን ነፃ መውጣት እንደሚችል ዛሬ ከመጽሐፍ ቅዱሳችን እንማራለን ማለት ነው። ልጆችን ይሄ ያስኩት ምንድነው ስሙ? መጽሐፍ ቅዱስ ወይም ደግሞ የእግዚአብሔር ቃል ይባላል ማለት ነው። ልክ ነው። የእግዚአብሔር ቃል ወይም መጽሐፍ ቅዱስ በስንት ይከፈላል? ስንት ክፍሎች አሉት? በስነ ስርዓት ቁጭ ብሎ የሚመልስ ልጅ ነው የምጠይቀው። በስንት ይከፈላል? ሳሮን በስንት ይከፈላል? በሁለት አይደለ? በስንት ይከፈላል? በሁለት። ምንና ምን? አዲስ ኪዳንና ብሉይ ኪዳን። ከኔ ጋር ትላላችሁ። ምንና ምን ተብሎ? አዲስ ኪዳንና ብሉይ ኪዳን። በጣም ጎበዝ ልጆች። ዛሬ ማነብላችሁ ወይም አብረን የምናጠናው የመጽሐፍ ቅዱስ ክፍል ደግሞ ከብሉይ ኪዳን ትንቢተ ዳንኤል ምዕራፍ 3 ቁጥር 17 ምን እንደሚል እኔ እነግራቸዋለሁ። የምናመልከው አምላካችን ከሚነደው ከእሳቱ እቶን ያድነን ዘንድ ይችላል ይላል። ልጆች ድጋሚ ላንብብላችሁ። የምናመልከው አምላካችን ከሚነደው ከእሳቱ እቶን ያድነን ዘንድ ይችላል ይላል። ይህ ትንቢተ ዳንኤል ምዕራፍ 3 ቁጥር 17 ላይ ነው የሚገኘው። ግን ልጆች አብረን መለማመድ ወይም ደግሞ አብረን እንድናነባው እኔ ደግሞ በስዕል አድርጌ አምጥቼላችኋለሁ ማለት ነው። ትንቢተ ዳንኤል ምዕራፍ 3 ቁጥር 17። ነገር ግን አሁን ይህንን ስናነብ እኛ እንዲቀለን አድርገን በአጭሩ እናነባለን ማለት ነው። የምናመልከው አምላካችን ያድነን ዘንድ ይችላል ብለን በቀላሉ ግልጽ እንዲሆንልን ወይም ደግሞ በቀላሉ በአይምሯችን እንድንይዘው አሳጥረን እናነባለን ማለት ነው። ይናገራል። ነገር ግን እኛ በቀላሉ በአይምሯችን እንድንይዘው በአጭሩ የተጻፈውን እንለማመዳለን ማለት ነው። እሺ ልጆች ትንቢተ ዳንኤል ማለት የመጽሐፉ ክፍል ነው። ምዕራፉ ደግሞ 3 ሲሆን ቁጥሩ ደግሞ 17 ነው ማለት ነው። የምናመልከው ማለት እግዚአብሔር በጣም ትልቅ አምላክ ስለሆነ ልናመልከው ልናመሰግነው ይገባል። ምክንያቱም ሁላችንም የፈጠረ ስለሆነ ማለት ነው። ታዲያ የምናመልከው አምላካችን ስንል ደግሞ እግዚአብሔር ሁሉን የፈጠረ አምላክ ነው። አምላክ ነው ማለት ሁሉን
ሁሉ የሚችል ሉዓላዊ አምላክ ነው ማለት ነው። ታዲያ ያድነን ዘንድ ይችላል ማለት ደግሞ ልጆች እግዚአብሔር ከተለያየ ነገር ሊያድነን ይችላል ወይም ደግሞ ነፃ ሊያወጣን ይችላል። ከሁሉ በላይ ግን ከኃጢአታችን የማዳን ኃይል አለው ማለት ነው። አንተ ወይም አንቺ በጌታ በኢየሱስ ክርስቶስ ያላመንክ ወይም ያላመንሽ ካላችሁ እናንተ ኃጢአታችሁን እንዲያድን ከፈለጋችሁ ጌታ ኢየሱስ ክርስቶስን ማመን አለባችሁ ማለት ነው። ጌታ ኢየሱስ ክርስቶስን ስታምኑ ኃጢአታችሁ ሙሉ ለሙሉ ይቅር ይባላል ማለት ነው። ምናልባት በዚህ መካከል ደግሞ በጌታ በኢየሱስ ክርስቶስ ያመናችሁ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ የተቀበላችሁ ልጆች ካላችሁ ደግሞ እናንተ የእግዚአብሔር ልጅ ስለሆናችሁ ሁሉ ጊዜ በእግዚአብሔር ላይ መተማመን ትችላላችሁ። እግዚአብሔር በማንኛውም ነገር ሊያድናችሁ ስለሚችል ማለት ነው። በጣም ጎበዝ ልጆች። እሺ አሁን ይሄንን የመጽሐፍ ቅዱስ ክፍል አንድ ላይ እናጠናለን ማለት ነው። ከኔ በኋላ ስላላችሁ እሺ። ትንቢተ ዳንኤል ምዕራፍ 3 ቁጥር 17 የምናመልከው አምላካችን ያድነን ዘንድ ከኔ በኋላ በሏ ያድነን ዘንድ ይችላል። በጣም ጥሩ። አሁን በምልክት ነው የምንለው ማለት ነው። ትንቢተ ዳንኤል ምዕራፍ 3 ቁጥር 17 ስንል እንደዚህ እንላለን። ትንቢተ ዳንኤል ምዕራፍ 3 ቁጥር 17 ከዛ የምናመልከው እዚህ ጋር ምን አይነት ስዕል ነው ሀሴት? ምን አይነት ስዕል ነው እዚች ጋር የምናመልከው የሚለው ላይ እንደዚህ አይደለ? ስለዚህ የምናመልከው እንላለን ማለት ነው። ከዛ አምላካችን ላይ ደግሞ አምላካችን ከዛ ሊያድነን ይችላል ላይ ደግሞ ሊያድነን ይችላል እንላለን ማለት ነው። እሺ እስቲ ከኔ በኋላ ትላላችሁ። ምልክቱን በደንብ ጎበዝ የቻለ ልጅ በደንብ ይጨበጨብለታል በኋላ ማለት ነው። እሺ ትንቢተ ዳንኤል ምዕራፍ 3 ቁጥር 17 የምናመልከው አምላካችን ያድነን ዘንድ ይችላል። ትንቢተ ዳንኤል ምዕራፍ 3 ቁጥር 17 እሺ አሁን በደንብ እናፈጥነዋለን። እሺ ትንቢተ ዳንኤል ምዕራፍ 3 ቁጥር 17 የምናመልከው አምላካችን ያድነን ዘንድ ይችላል። ምልክቱን የማትሉ ልጆች እያየሁ ነው፣ አብራችሁ ይበሉ እንጂ። አሁን በደንብ ደግሞ እናፈጥነዋለን። ትንቢተ ዳንኤል ምዕራፍ 3 ቁጥር 17 የምናመልከው አምላካችን ያድነን ዘንድ ይችላል። እዚህ በላይ ማንጠን እንችላለን። እሺ 1 2 3 ትንቢተ ዳንኤል ምዕራፍ 3 ቁጥር 17 የምናመልከው አምላካችን ያድነን ዘንድ ይችላል። በጣም ጎበዝ ስለሆናችሁ ለእናንተ እናጨበጭባለን። 1 2 3 ስለዚህ መዳን ይገባናል ትልቅ
እናንተን ከኃጢአት ሊያድናችሁ የሚችለው ማን ነው? ማን ነው? ወይም ደግሞ ኢየሱስ ክርስቶስ ነው አይደለ? አዎ። ታዲያ ቃል ጥናት ጥቅሳችሁ በጣም የቃል ጥናት ጥቅስ ጊዜያችሁ ጥሩ ነበር አይደለ? ቃል ጥናት ጥቅሳችሁን በደንብ ሰማችሁ? ሰምታችኋል? ከዛስ በአይምሯችሁ ይዛችኋል? በጣም ጥሩ። ስለዚህ በኋላ ስትጠየቁ በፍጹም እንደማትሳሳቱ ተስፋ አደርጋለሁ። በጣም አሪፍ። ታዲያ አሁን የሚኖረን ጊዜ በጣም ጣፋጭ የሆነውን የመጽሐፍ ቅዱስን ታሪክ የምንሰማበት ጊዜ ላይ ደርሰናል ማለት ነው። ታዲያ መጽሐፍ ቅዱስን ስትማሩ በጥሞና ትሰማላችሁ ማለት ነው። ስለዚህ ይህን እንድታደርጉ አሳስባችኋለሁ። ይወደኛል፣ ይጠብቀኛል በፍቅር። እሳቱ በጣም ያስፈራል። ምክንያቱም በጣም ብዙና ትልቅ እሳት ነው። ምናልባት ሌሎች ሰዎች ያንን እሳት ሲያዩት በጣም ያስፈራቸውና ከዛ ለመሸሽ ብዙ ነገር ሊያደርጉ ይችላሉ። ልጆች ምናልባት እናንተ በጣም ትልቅ እሳት ቢገጥማችሁ የሚያስፈራችሁ አይመስላችሁ? ያስፈራል አይደለ? አዎ። ዛሬ ደግሞ ከመጽሐፍ ቅዱሳችን እንደዚህ አይነት ነገር ስለገጠማቸው 3 ጓደኛሞች እንማራለን። ታዲያ እነዚህ ሰዎች ስማቸው ማን መሰላችሁ? ሚሳቅ፣ ሲድራቅና አብድናጎ ናቸው። እነዚህ 3 ጓደኛሞች እግዚአብሔርን በጣም የሚወዱ ሰዎች ናቸው። ታዲያ ሀገራቸው ከሌላ ሀገር ጋር በተፈጠረ ጦርነት ምክንያት በምርኮ ወደ ባቢሎን ሀገር ሄዱ። ልጆች በባቢሎን ሀገር በሚሄዱበት ጊዜ ብዙ ነገር ለነሱ አዲስ ነበር። ምግቡ አዲስ ነው፣ ሰዎቹ አዲስ ናቸው። ከሁሉ በላይ ደግሞ እዛ ሀገር ወይም በባቢሎን ሀገር እግዚአብሔር አይመለክም ነበረ። በዛ ሀገር የሚኖሩ ሰዎች እግዚአብሔርን ሳይሆን ሌሎች ነገሮችን ነበር የሚያመልኩት። ነገር ግን እግዚአብሔር በሁሉም ዘንድ መመለክ የሚገባው አምላክ ነው፣ ምክንያቱም እሱ ፈጣሪ ስለሆነ ማለት ነው። እስቲ እግዚአብሔር ከፈጠራቸው ነገሮች የሚነግረኝ ጎበዝ ልጅ ማን ነው? ጎበዝ እግዚአብሔር ከፈጠራቸው ነገሮች። እሺ፣ ፀሐይ እግዚአብሔር ፈጥሯል። እሺ፣ ደመናን እግዚአብሔር ፈጥሯል። የመጨረሻ ሚልሽ ሳይሆን በስነ ስርዓት እጁን የሚያወጣ እሺ፣ ወፎችን እግዚአብሔር ፈጥሯል። ትክክል ናችሁ። እነዚህን እናንተ ደግሞ በኋላ ትመልሱልኛላችሁ። እሺ፣ እነዚህን ሁሉ ነገሮች እናንተን ጨምሮ የፈጠረው ማን ነው? እግዚአብሔር ነው። እግዚአብሔር ደግሞ በጣም አድርጎ ይወደናል። መጽሐፍ ቅዱስ ምን እንደሚል ልንገራችሁ። ኤርምያስ ምዕራፍ 31 ቁጥር 3 ላይ በዘላለም ፍቅር ወድጄሻለሁ ይላል። ይህ ማለት ለሁል ጊዜ ዛሬም ነገም ሁል ጊዜ እግዚአብሔር ይወደናል ማለት ነው። እግዚአብሔር ደግሞ ቅዱስ አምላክ ነው። ቅዱስ አምላክ ነው ስንል ምንም ኃጢአት ሰርቶ አያውቅም። ደግሞ እግዚአብሔር በመንግስተ ሰማያት ይኖራል ማለት ነው። ታዲያ ልጆች እግዚአብሔር ሊመለክ የሚገባው አምላክ ነው ማለት ነው። ታዲያ እነዚህ 3 ጓደኛሞችም እግዚአብሔርን በጣም ይወዱና ያመልኩ ነበረ። ታዲያ በጣም ባይገርማችሁ እግዚአብሔርን እንዴት እንደሚያመልኩት ታውቃላችሁ? ምናልባት በመጸለይ ሊሆን ይችላል፣ በመዘመር ሊሆን ይችላል፣ በብዙ ነገር እግዚአብሔርን ያመልኩ ነበር። እስቲ እናንተ ደግሞ እግዚአብሔርን ከኔ ጋር አብረን እናመሰግናለን። ወይ ከፈለጋችሁ ተንበርክካችሁ፣ ከፈለጋችሁ ቆማችሁ እግዚአብሔርን እናመሰግነዋለን። እሺ፣ የፈለገ ሰው ይንበርከካል፣ ከዛ የፈለገ ሰው ይቆማል። ሁላችንም ቶሎ ቶሎ እግዚአብሔርን ልናመሰግን ነው በጸሎት። ቶሎ በሉ። እሺ፣ እሺ። ከዛ እኔ የምጸልየውን ጸሎት ከኔ በኋላ ትላላችሁ። እሺ። እግዚአብሔር ሆይ አመሰግንሃለሁ ስለፈጠርከኝ፣ ስለወደድከኝ በጣም አመሰግናለሁ። እግዚአብሔር ሆይ እወድሃለሁ። በኢየሱስ ስም አሜን። ጎበዝ ልጆች አሁን ተነሱ። ስለዚህ ምናልባት አንዳንድ ጊዜ ተንበርክከን፣ ምናልባት አንዳንድ ጊዜ ቆመን ምስጋና የምናቀርበው ለማን ብቻ ነው ማለት ነው? ለእግዚአብሔር ብቻ ነው ማለት ነው። እነዚህ 3 ጓደኞችን ለእግዚአብሔር ምስጋናን ያቀርባሉ። ታዲያ ምናልባት ደግሞ እዛ የነበረ በዛን ዘመን የነበረ ናቡከደነጾር የሚባል ንጉስ ነበር። ያለዛ ንጉስ ደግሞ በጣም ብዙ ነገሮችን ያደርጉ ነበር። በተባሉት መሰረት ትምህርቶችን በትክክል ይማሩ ነበር። እናም ደግሞ መልካም ስራዎችን ይሰሩ ነበር ማለት ነው። ለዛም ናቡከደነጾር ንጉሱ በጣም ይወዳቸው ነበረ። ነገር ግን አንድ ነገር ተከሰተ። እሱ ምን መሰላችሁ? ንጉሱ አንድ አዋጅ አወጣ። ያን አዋጅ ምንድነው መሰላችሁ? ለእግዚአብሔር ሳይሆን ለአንድ አማልክት መስገድ እንዳለባቸው የሚናገር ትእዛዝ ከመጽሐፍ ቅዱሳችን ላይ እንዳወጣ ይነግረናል ማለት ነው። ይህ ትእዛዝ ዳንኤል ምዕራፍ 3 ቁጥር 4 እና 5 ላይ እንዲህ አለ። እሱን ላንብብላችሁ።
አዋጅ ነጋሪውም እየጮኸ እንዲህ አለ፣ ወገኖችና አሕዛብ በልዩ ልዩ ቋንቋም የምትናገሩ ሆይ የመለከትና የእምቢልታን የማስንቆን የክራርን የበገናን የዋሽንትን የዘፈንን ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ንጉሡ ናቡከደነጾር ላቆመው ለወርቁ ምስል እንድትሰግዱ ታዛችኋል ተብሎ ትልቅ ትእዛዝ ወጣ ማለት ነው። ታዲያ ይህ ትልቅ ትእዛዝ በሚወጣበት ጊዜ ለነሱ በጣም አስፈሪ ነበር። ምክንያቱም ይህ ትክክለኛ ስላልሆነ ማለት ነው። እነሱ እግዚአብሔርን ስለሚያመልኩ ማለት ነው። ምናልባት አንተ ወይም አንቺ በጌታ በኢየሱስ ክርስቶስ ያላመንሽ ምናልባት የምትከታተሉን ማንኛውም ልጆች ብትሆኑ ምናልባት አንዳንድ ጊዜ እግዚአብሔር የማይወደውን ነገር ልታደርጉ ጓደኞቻችሁ ሊነግሯችሁ ወይም ደግሞ ሊያዟችሁ ይችላል። ነገር ግን እግዚአብሔር የማይወደውን ነገር ማድረግ ምንድነው? ኃጢአት ነው። እግዚአብሔር ደግሞ ኃጢአትን በፍጹም አይወድም ማለት ነው። እግዚአብሔር የማይወደውን ነገር ኃጢአት ይባላል። ኃጢአት ማለት በአእምሮአችን የምናስበው፣ በአንደበታችን የምንናገረው፣ የአካል ክፍሎቻችን ተጠቅመን የምንተገብረው ነገር ግን እግዚአብሔርን ማያስደስት ነገር ሁሉ ኃጢአት ይባላል። ለምሳሌ አንዳንድ ጊዜ ቤተሰቦቻችን ቶሎ ብላችሁ ጥርሳችሁን ቦርሹ ሲሉን እኛ ቀስ ብለን ልክ ሲሄዱልን አስቀምጠን ዝም ብለን ፊታችን ታጥበን ብቻ ምን ዋሻቸው ከሆነ ምናልባት ደግሞ አንዳንድ ጊዜ ይሄንን ምግብ በልታችሁ ጨርሱ ስንባል አይ አልፈልግም አልበላም ብለን ምናስቸግር ወይም ማንታዘዝ ከሆነ የዛኔ ኃጢአት እየሰራን ነው ማለት ነው። መጽሐፍ ቅዱስ ደግሞ ማን ኃጢአት እንደሰራ ይነግረናል። ሮሜ ምዕራፍ 3 ቁጥር 10 ላይ ምን ይላል መሰላችሁ? ጻድቅ የለም አንድስ እንኳን ይላል። ይህ ማለት ሁሉም ሰው ኃጢአተኛ ነው፣ ኃጢአትን ሰርቷል ማለት ነው። ሁላችንም ኃጢአተኛ የሆንበት ደግሞ በኃጢአት ፍላጎት ስለተወለድን ነው ማለት ነው። ታዲያ ደግሞ እግዚአብሔር በኃጢአታችን እንዳንቀጣ ይፈልጋል ስለሚወደን ማለት ነው። ለዛም አንድ አስደናቂ መንገድ አዘጋጅቶልናል። እርሱም ደግሞ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ለእኔና ለእናንተ ኃጢአት ብሎ በመስቀል ላይ ተሰቀለ፣ ደሙን አፈሰሰ። መጽሐፍ ቅዱስ ላይ ምን ይላል መሰላችሁ? መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረም። መጽሐፍ እንደሚል በሶስተኛው ቀን ተነሳ ይላል። ጌታ ኢየሱስ ክርስቶስ ለእኔና ለእናንተ ኃጢአት ሲል በመስቀል ላይ ተሰቅሎ ደሙን አፍስሷል ማለት ነው። ስለዚህ ምናልባት ጌታ ኢየሱስ ክርስቶስ እንደሞተልን ካመንን ኃጢአታችን ሙሉ ለሙሉ ይቅር ሊባልልን ይችላል ማለት ነው። ታዲያ በጣም በሚገርማችሁ ሁኔታ እኛ ብቻ ሳይሆን በዛን ጊዜ የነበሩ ሰዎች እግዚአብሔርን የማያስደስት ነገር ምን ያደርጋሉ? የማያስደስት ነገር ያደርጋሉ። እሱም ደግሞ ለቆመ ምስል እንዲሰግዱ ትእዛዝ ወጥቶ ነበር ማለት ደግሞ ብዙ ጊዜ የዛን ሀገር ሰዎች ትእዛዝ ያንን ነገር ያደርጉ ነበር ወይም ደግሞ የቆመን ምስል ያመልኩ ነበር ማለት ነው። ታዲያ እነዚህ ሰዎች በጣም በሚገርማችሁ ሁኔታ ናቡከደነጾር ይህንን ሲያዝ ሌላም ነገር ደግሞ አንድ ነገር አዞ ነበር። ምን መሰላችሁ? ምናልባት ለዚህ ምስል የማይሰግድ ሰው ብሎ ምን እንዳለ ልንገራችሁ። በናቡከደነጾር ላቆመው ምስል ለወርቁ እንድትሰግዱ ታዛቸዋል። ተደፍቶም የማይሰግድ በዚያን ጊዜ በሚነድ እሳት እቶን ውስጥ ይጣላል ተብሎ ትእዛዝ ወጣ። ይሄ ትእዛዝ ለሰዎች በጣም ከባድ ነበር። ምክንያቱም እሳቱ በጣም ከባድና የሚያስፈራ ነው። ልጆች እቶን እሳት ማለት በጣም ትልቅ፣ በጣም የሚቀጣጠል የማይጠፋ እሳት ማለት ነው። ታዲያ ለዚህ ምስል የማትሰግዱ ከሆነ እዛ ውስጥ ትጣላላችሁ የሚል ትእዛዝ ወጥቶ ነበረ። ምናልባት እነዚህ ሶስት ጓደኛሞች ምን ያደረጉ ይመስላችኋል? የፈሩ ይመስላችኋል? እናንተ ብትሆኑ ልትፈሩ ትችላላችሁ አይደለ? አዎ፣ እነሱም ይህንን ትእዛዝ ሰሙ። ከዛም ደግሞ ልክ ንጉሱ እንዳለ ምን ሆነ መሰላችሁ? ልክ መለከት መነፋት፣ ድምጾችን መሰማት ጀመሩ። ልክ ድምጾች ሲሰሙና መለከት ሲነፋ ሁሉም ሰው ዝቅ ብሎ መስገድ ጀመረ ማለት ነው። ነገር ግን እነዚህ ሶስት ጓደኛሞች ለወርቁ ለመስገድ ፍቃደኛ አልነበሩም። ሳይሰግዱ ባሉበት ቆሙ ማለት ነው። ሰዎች ምናልባት እነሱን ሲያዩ በጣም ደንግጣ ይሆናል። እነሱ ብቻ አይደለም፣ ንጉሱም ይህንን ሲያይ በጣም ተናደደ፣ በጣም ተቆጣ። ምክንያቱም ሁሉም ሰው ይህንን ትእዛዝ እያደረገ ነበር ማለት ነው። ምናልባት አንተ ወይም ደግሞ አንቺ በጌታ በኢየሱስ ክርስቶስ ያመንክ ወይም ያመንሽ ምናልባት እናንተ በእቶን እሳት ውስጥ ትጣላላችሁ ላትባሉ ትችላላችሁ። ነገር ግን ጓደኛችሁ እንዲህ ሊላችሁ ይችላል። ያንን አሻንጉሊት ከዛ ልጅ ነጥቀህ አምጣልኝ ሊላችሁ ይችላል። ወይም ደግሞ አይ ያንን እርሳስ ቀስ ብለህ ስረቅልኝም ብሎ ሊል ይችላል። የዛን ሰዓት ወይም ደግሞ ይህንን
በሚላችሁ ሰዓት ትክክል እንዳልሆነ ማወቅ አለባችሁ። እንዲሁም ደግሞ ይህንን ነገር እንዳታደርጉ የሚረዳችሁ ሰው ወይም ጥሩ ጓደኛ እንዲሰጣችሁ መጸለይ ያስፈልጋችኋል ማለት ነው። ታዲያ እነሱም ደግሞ በጣም በሚገርማችሁ ሁኔታ ይህንን ነገር ሲገጥማቸው በፍጹም እንደማይሰግዱ መልሰው ተናገሩ ማለት ነው። ንጉሱ ግን በጣም በመናደድ ምን አደረገ? በጣም በመናደድ ይሄንን ስግደት ካልሰገዳችሁ እሳቱን 7 እጥፍ እንደሚነድ ተናገራቸው ማለት ነው። የዛን ሰዓት ይሄ ለነሱ በጣም ከባድ ነው። ምክንያቱም 7 እጥፍ መንደድ ማለት በጣም አስፈሪ ስለሆነ ማለት ነው። ቅድም እንዳልኳችሁ ምናልባት እናንተ በጌታ በኢየሱስ ክርስቶስ ያመናችሁ ልጆች ካላችሁ በጓደኞቻችሁ ምሪት ብቻ መመራት የለባችሁ። በእግዚአብሔር ላይ መተማመን አለባችሁ። ምክንያቱም እግዚአብሔር ከየትኛውም ነገር ሊያስመልጣችሁ ወይም ደግሞ ሊያድናችሁ ስለሚችል ማለት ነው። ታዲያ እነዚህ 3 ጓደኛሞች ግን ይህንን ነገር ቢሰሙም በፍጹም እዛ ውስጥ ለመገኘት ፍቃደኛ አልነበሩም ማለት ነው። ታዲያ በጣም በሚገርማችሁ ሁኔታ አንድ ነገር ተናገሩት ለንጉሱ አንድ ነገር ተናገሩት። ትንቢተ ዳንኤል ምዕራፍ 3 ቁጥር 17 ላይ እንዲህ አሉት፣ የምናመልከው አምላክ ከሚነደው ከእሳቱ እቶን ያድነን ዘንድ ይችላል ብለው ነገሩት። ከዛም በኋላ ንጉሱ እነዚህን 3 ሰዎች ወደ እቶኑ እንዲጣሉ አዘዘ ማለት ነው። እነሱም ወደ እሳት እቶን ውስጥ ተጣሉ። በጣም በሚገርማችሁ ሁኔታ ግን ልክ ከተጣሉ በኋላ አንድ ነገር አስተዋለና ንጉሱ እንዲህ አላቸው። በጣም ድምፁን ጮክ አድርጎ ላንብብላችሁ። ንጉሱ እነሆ እኔ የተፈቱ በእሳትም መካከል የሚመላለሱ 4 ሰዎችን አያለው፣ ምንም አላቆሰላቸውም። የ4ተኛው የአማልክት ልጅ ይመስላል ብሎ ተናገረ። ታዲያ ይህንን በሚናገርበት ጊዜ በጣም በሚገርማችሁ ሁኔታ ሰው ሁሉ ደነገጠ። እንዴ ማለት 3 ሆነው ነው የገቡት፣ እንዴት 4 ሆነው ብለው በጣም ደነገጡ። ከዛም በኋላ ደግሞ ንጉሱ ያንን ከተመለከተ በኋላ እንዲወጡ ነገራቸው ማለት ነው። እሳት ውስጥ ያሉት 3ቱ ጓደኞቹን እንዲወጡ ነገራቸው። በሚወጡበት ጊዜ ምንም እሳት ሳይነካቸው ምንም ሳይቃጠሉ ከእሳት ውስጥ መውጣት ቻሉ። የዛን ሰዓት በጣም ተገረሙ የሚያዩ ሰዎች፣ ንጉሱም በጣም ተገረመ። እነሱ ግን እግዚአብሔር እንደሚያድናቸውና እንደሚጠነቀቅላቸው በጣም እርግጠኞች ነበሩ ማለት ነው። ምክንያቱም እነሱ ሁልጊዜ በእግዚአብሔር ላይ ይተማመኑ ስለነበር ማለት ነው። ንጉሱ ይህንን ካየ በኋላ አንድ ነገር አደረገ። ትሰሙኛላችሁ? እነሱ የሚያመልኩት አምላክ እውነተኛ አምላክ ነው። ስለዚህ ከዚህ በኋላ በሚፈልጉበት ጊዜ አምላካቸውን ማምለክ ይችላሉ ብሎ በሀገሩ ላይ ሁሉ አዋጅ አስነገረ ማለት ነው። ምክንያቱም በጣም በሚገርም ሁኔታ እግዚአብሔር ከእሳት ሊያድናቸው ችሏል ማለት ነው። ምናልባት አንተ ወይም አንቺ በጌታ በኢየሱስ ክርስቶስ ያመናችሁ ልጆች እስከ መጨረሻ በእግዚአብሔር ላይ መታመን ትችላላችሁ። ምናልባት ከባድ ነገር ቢገጥማችሁ እንኳን ጓደኞቻችሁ ያልተገባ ነገር እንኳን አድርጉ ቢሏችሁ በእግዚአብሔር ላይ መተማመን ትችላላችሁ ማለት ነው። እግዚአብሔር ከእናንተ ጋር እንደሆነ ሁልጊዜ ማሰብ ትችላላችሁ ማለት ነው። ምናልባት ደግሞ ከዚህ በፊት በጌታ በኢየሱስ ክርስቶስ ወይም ያላመንክ ወይም ደግሞ ያላመንሽ ካላችሁ እናንተ ከኃጢአታችሁ ሙሉ ለሙሉ ንጹህ እንድትሆኑ ወይም ደግሞ ከኃጢአታችሁ እንድትድኑ ጌታ ኢየሱስ ክርስቶስን ማመን አለባችሁ ማለት ነው። መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ምን ይላል መሰላችሁ? ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። መቀበል ማለት የራስ ማድረግ ማለት ነው። ከዛ ደግሞ ሁሉም ማለት ደግሞ ማንኛውም ትንንሽ ልጆችም ትልልቅ ሰዎችም ወንዶችም ሴቶችም ማንኛውም ሰው ማለት ነው። በለርሱ በስሙ ለሚያምኑት ለነርሱ ማለት ደግሞ በስሙ ማለት በጌታ በኢየሱስ ክርስቶስ ስም ማለት ነው። ጌታ ኢየሱስ ክርስቶስ ለኔ ኃጢአት ብሎ በመስቀል ላይ ተሰቅሎልኛል፣ ደሙን አፍስሶልኛል ብሎ ለሚያምን ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ማለት ደግሞ በጌታ በኢየሱስ ክርስቶስ ስም ካመኑ የእግዚአብሔር ልጅ የመሆን መብት አላቸው ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስን ከዚህ በፊት እንደ ግል አዳኝ አድርጋችሁ ያላመናችሁ ልጆች ጌታ ኢየሱስ ክርስቶስን ማመን አለባችሁ ማለት ነው።
አሁን ሁላችንም አይናችንን ጨፍንና አንገቶቻችን ዝቅ እናደርጋለን። ከዚህ በፊት እኔ ጌታ ኢየሱስ ክርስቶስን አምኜ አላውቅም፣ ዛሬ ግን ጌታ ኢየሱስ ክርስቶስን በጌታ በኢየሱስ ክርስቶስ ማመን እፈልጋለሁ የምትሉ ልጆች ይህንን ጸሎት ከእኔ ጋር አብራችሁን መጸለይ ትችላላችሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ፣ ልጅህ ኢየሱስ ክርስቶስ ለኃጢአቴ እንደሞተ ደሙን እንዳፈሰሰ አምናለሁ። እግዚአብሔር ሆይ ልጅህ አድርገኝ፣ ኃጢአቴን ሁሉ ይቅር በለኝ። በጌታ በኢየሱስ ስም አሜን። እሺ ልጆች፣ ምናልባት ስክሪን ላይ የምትመለከቱን ልጆች ይህንን ጸሎት ከጸለያችሁ የእግዚአብሔር ልጅ መሆን ችላችኋል ማለት ነው። ወይም በትክክል ጌታ ኢየሱስ ክርስቶስን ካመናችሁ የእግዚአብሔር ልጆች ሆናችኋል ማለት ነው። መጽሐፍ ቅዱስን አምናለሁ፣ መጽሐፍ ቅዱስን አምናለሁ፣ መጽሐፍ ቅዱስን አምናለሁ፣ የእግዚአብሔር ቃል ነው። በኢየሱስ አምናለሁ፣ ኢየሱስ አምናለሁ፣ ኢየሱስ አምናለሁ፣ ኢየሱስ አምናለሁ፣ ኢየሱስ አምናለሁ፣ የእግዚአብሔር ልጅ ነው። ኃጢአትን ሰርተናል፣ እግዚአብሔር በዚያ ያዝናል። ኢየሱስ ለኛ ሞቷል፣ ኢየሱስ ለኔ ሞቷል። ኢየሱስ ተነስቷል፣ ሞትን አሸንፏል። ጌታን ብትከተል ዛሬ ይወደኛል፣ ይጠብቀኛል በፍቅር። እሺ ልጆችዬ፣ እናንተን የሚያድን ሉዓላዊ የሆነ አምላክ ስላለ ሁልጊዜ በእግዚአብሔር ልትተማመኑበት ትችላላችሁ አይደለ? አዎ፣ እግዚአብሔር ሉዓላዊ አምላክ እንደሆነ በማወቅ መተማመን ትችላላችሁ። እግዚአብሔር ለሁላችሁም ሉዓላዊ ወይም ደግሞ የሚጠነቀቅ አምላክ ነው ማለት ነው። የመጽሐፍ ቅዱሳችንን ትምህርት በአግባቡ ሰምታችኋል። ስለዚህ በኋላ ጥያቄ ሲጠየቅ በአግባቡ እንድትመልሱ በደንብ እንደሰማችሁ ተስፋ አደርጋለሁ። በጣም አሪፍ። ታዲያ አሁን ሁላችንም ከመቀመጫችን እንነሳና አንድ ነገር እናደርጋለን ማለት ነው። ሁላችንም ከመቀመጮቻችን እንነሳለን። የማይነሳ ልጅ እንዳላይ። ታዲያ አሁን የምናደርገው አንድ ነገር ነው። እኔ አሳዩ የምላችሁን አንድ ነገር ታሳዩኛላችሁ። ለምሳሌ የፈራ ፊታችሁን እስቲ ያሳዩኝ ካልኳችሁ በጣም ፊታችሁን ታሳዩኛላችሁ። ታዲያ አሁን ደግሞ በጣም ደስተኛ ፊታችሁን አሳዩኝ ስላችሁ በጣም የሚስቅ ደስታ ፊታችሁን ታሳዩኛላችሁ ማለት ነው። ከዛ ደግሞ አሁን በጣም የደነገጠ ፊታችሁን አሳዩኝ ስላችሁ የደነገጠ ፊት ታሳዩኛላችሁ ማለት ነው። አሁን ደግሞ ግራ የተጋባ ፊት አሳዩኝ ስላችሁ ግራ የተጋባ ፊት ምንድነው ማድረግ ትላላችሁ ማለት ነው። ተዘጋጅታችኋል? ከዛ መጨረሻ ላይ ምን እንላለን መሰላችሁ? በዚህ ሁሉ እግዚአብሔር ይጠነቀቅልኛል እንላለን ማለት ነው። በዚህ ሁሉ እግዚአብሔር ይጠነቀቅልኛል እንላለን ማለት ነው። እሺ ልጆችዬ፣ ስለዚህ አሁን ተዘጋጅታችኋል? ምልክቱን ለማለት ተዘጋጅታችኋል? እሺ፣ በጣም የፈራ ፊታችሁን አሳዩ። የፈራ ፊታችሁ። እሺ፣ በጣም የደነገጠ ፊታችሁን አሳዩ። የደነገጠ። በጣም ግራ የተጋባ ፊታችሁን አሳዩ። ግራ የተጋባ። ያዘነ ፊታችሁን አሳዩ። ያዘነ። አሁን እኔ በዚህ ሁሉ ግን ስላችሁ እግዚአብሔር ይጠነቀቅልኛል ትላላችሁ። እሺ፣ በዚህ ሁሉ ግን እግዚአብሔር ይጠነቀቅልኛል። በዚህ ሁሉ ግን እግዚአብሔር ይጠነቀቅልኛል። እሺ ልጆችዬ፣ አሁን አስደናቂ መልእክት የምንሰማበት ጊዜ ላይ ደርሰናል። አስደናቂ መልእክት ለመስማት ተዘጋጅታችኋል? አስደናቂውን መልእክት ለመስማት ተዘጋጅታችኋል? በጣም ጥሩ። ታዲያ ከአስደናቂው መልእክት በኋላ ደግሞ ጥያቄና መልስ ስለሚኖር አስደናቂውን መልእክት በሚገባ ተከታተሉ። እኔ እጅ ላይ 5 ጣቶች አሉ። እነዚህ 5 ጣቶች ግን እግዚአብሔር ለእኛ ሊነግረን የሚፈልገው ነገርና እንድናውቀው የሚፈልገው ነገር እንደሚናገሩ ታውቃለህ ወይም ደግሞ ታውቂያለሽ?
እስቲ ከኔ ጋር አብረን እነዚህ 5 ጣቶች እግዚአብሔር እንድናውቀው የሚፈልጉ ነገሮችን ምን ነገሮች እንደሚነግሩን ከኔ ጋር እንመልከት። የመጀመሪያው እግዚአብሔር ይወደኛል ነው። እስቲ ከኔ ጋር አብረው ወይም ደግሞ አብረሽ ልትዩ ትችላለሽ። እግዚአብሔር ይወደኛል። ታዲያ ግን እግዚአብሔር ምን ያክል እንደሚወዳችሁ ታውቃላችሁ? ወይም ደግሞ ምን ያክል እንደሚወድሽ ምን ያክል እንደሚወድ ታውቃለህ? አዎ እግዚአብሔር በጣም አድርጎ ይወደናል። ከወላጆቻችን በላይ ይወደናል። ምናልባት ከጓደኞቻችን በላይ ይወደናል። ምናልባት ደግሞ እኛን በጣም አድርገው ይወዱናል ብለን ከምናስባቸው ሰዎች ሁሉ በላይ እግዚአብሔር ይወደናል። እንደውም መጽሐፍ ቅዱሳችን ሲናገር ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ሲናገር ዓለሙን ሁሉ ወዷል ብሎ ይናገራል። ዓለሙን ሁሉ እግዚአብሔር ይወዳል። ይሄ የሚወድበት ፍቅር ደግሞ ለዘላለም የማያቋርጥም እንደሆነ መጽሐፍ ቅዱሳችን ይናገራል። ለዘላለም እግዚአብሔር ይወዳል። ታዲያ ሁለተኛው ልንለው የሚገባው ነገር ደግሞ ኃጢአትን ሰርቻለሁ ነው። ኃጢአትን ሰርቻለሁ። እስቲ በታማኝነት ከኔ ጋር ልትለው ወይም ደግሞ ልትዩ ትችያለሽ። ኃጢአትን ሰርቻለሁ። አዎ ኃጢአት ማድረግህን በደንብ አድርገህ እንደምታውቅ አስባለሁ። ምናልባት መዋሸት ሊሆን ይችላል። ምናልባት ደግሞ መጣላትም ሊሆን ይችላል። ምናልባት ደግሞ እናትና አባትን አለማክበር ሊሆን ይችላል። ምናልባትም ደግሞ መጥፎ የሆነ ባህሪን ማሳየትን ሊሆን ይችላል። እነዚህን ሁሉ አድርገህ ልትችል እንደምትችል አስባለሁ። ወይም ደግሞ አድርገሽ ልትሆኝ እንደምትችል አስባለሁ። ታዲያ መጽሐፍ ቅዱሳችን ደግሞ ሁሉም ሰው ኃጢአትን እንደሰራ እንደሚናገር ታውቃለህ ወይም ደግሞ ታውቂያለሽ። መጽሐፍ ቅዱሳችን ሮሜ ምዕራፍ 3 ቁጥር 23 ላይ ሁሉም ኃጢአትን ሰርተዋልና ይላል። አዎ አንተ፣ እኔ ሁላችንም ኃጢአት በማድረጋችን የተነሳ እግዚአብሔር ለዘላለም ካዘጋጀው ከሚያምረው መንግስት ውስጥ ጎድለናል ወይም ደግሞ ሳንገባ ቀርተናል ማለት ነው። ያንን ነገር ግን እንዳይሆን እግዚአብሔር አስደናቂ መንገድን ወይም ደግሞ ለኛ የሚሆንን አንድ ድንቅ መንገድ አዘጋጅቶልናል። ያም ደግሞ ኢየሱስ ክርስቶስ ነው። እስቲ ከኔ ጋር ሶስተኛውን ለማለት እንዘጋጅ። ሶስተኛው ደግሞ ኢየሱስ ክርስቶስ ለእኔ ሞተዋል ነው። ኢየሱስ ክርስቶስ ለእኔ፣ ለአንተ፣ ለሁላችን ኃጢአት ሲል በመስቀል ላይ ሞቷል። ወይም ደግሞ የእኔንና የአንተን ኃጢአት የእኔንና የአንቺን ኃጢአት ይዘው በመስቀል ላይ ሞቷል ማለት ነው። ስለዚህ የኃጢአታችንን ቅጣት ኢየሱስ ክርስቶስ ወስዷል ማለት ነው። ኢየሱስ ክርስቶስ የኃጢአታችንን ቅጣት ስለወሰደ ደግሞ መጽሐፍ ቅዱሳችን እንደዚህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት አለው እንጂ አይጠፋም ይላል። አዎ የዘላለም ሕይወት አለው እንጂ አይጠፋም ይላል። ግን በእርሱ ምን የሚያደርግ የሚያምን ይላል። እስቲ አራተኛው ልንለው የምንችለው ነገር እርሱን አምነዋለሁ ነው። ከኔ ጋር አብራችሁ ልትሉ ትችላላችሁ። እርሱን አምነዋለሁ። ምናልባት ቀስ ብለህ ሌላ ጊዜ ልትለው ከፈለክም ደግሞ ልትለው ትችላለህ። እርሱን አምነዋለሁ። እርሱን ማመን ማለት ግን ምን ማለት ነው? እስቲ አንድ የሆነ ታሪክ ልንገራችሁ። አቤል የሚባል አንድ ልጅ ነበር። ይህ አቤል የሚባል ልጅ ዛፍ ላይ ወይም ደግሞ በጣም ትልቅ ዛፍ ላይ ወጥቶ ነበር። ዛፍ ላይ በወጣ ጊዜ ግን ሊወድቅ በጣም ተቸግሮ እዛ ላይ በፍርሃት ተውጦ ነበር የነበረው። አባቱ ግን ከታች ሆኖ አንድ ነገር ነገረው። እንደዚህ ነበር ያለው፣ አቤል ወደ እኔ ዘለ መውረድ ትችላለህ፣ እኔ ከታች አቅፋለሁ ብሎ ነግሮት ነበር። አቤል የሚያደርገው ይመስላችኋል? አዎ አቤል አድርጎት ነበር። ከዛፉ ላይ ዘሎ በመውረድ የአባቱ እቅፍ ውስጥ ማረፍ ችሎ ነበረ። አቤል ግን ለምን ይሄን ያደረገ ይመስላችኋል? በአባቱ ላይ እጅግ አድርጎ ይታመንና ይተማመን ስለነበረ ነው። ልክ እንደዚሁ ኢየሱስ ክርስቶስን ደግሞ እንድታምነው ደግሞ እንድትተማመነው ይፈልጋል ማለት ነው። እንድታምነው ደግሞ እንድትተማመነው ይፈልጋል። ስለዚህ በኢየሱስ ክርስቶስ ማመን ማለት ይሄ ነው ማለት ነው። ስለዚህ መጽሐፍ ቅዱሳችንም ሲናገር ዮሐንስ ወንጌል ምዕራፍ 3 ቁጥር 36 ላይ ሲናገር በልጁ በኢየሱስ ክርስቶስ የሚያምን የዘላለም ሕይወት አለው ይላል። ስለዚህ እነዚህ አራቱንም ቃል የዘላለም ሕይወት አለኝ ብለህ ማውራት ትችላለህ። ምክንያቱም አሁን ያልነው የመጽሐፍ ቅዱስ ክፍላችን በልጁ በኢየሱስ ክርስቶስ የሚያምን የዘላለም ሕይወት አለው ስለሚል
እዛው ክፍል ላይ ግን ትንሽ ዝቅ ብሎ እንደዚህ ይላል፣ በልጁ የማያምን ግን የዘላለም ሕይወትን አያይም ይላል። አዎ፣ ስለዚህ እዚህ ክፍል ላይ ሁለት ሰዎችን እንመለከታለን። የመጀመሪያው ሰው በኢየሱስ ክርስቶስ የሚያምን ሲሆን ሁለተኛው ሰው ደግሞ በልጁ በኢየሱስ ክርስቶስ የማያምን። የመጀመሪያው ሰው የዘላለም ሕይወት ያለው፣ ሁለተኛው ሰው ደግሞ ለዘላለም ሕይወት መኖር የማይችል ሰው። ታዲያ አንተ ወይም ደግሞ አንቺ ከየትኛው ናችሁ? ይወደኛል፣ ይጠብቀኛል በፍቅር። የዛሬውን ፕሮግራማችንን ጨርሰናል። ከኛ ጋር ስለነበራችሁ በጣም እናመሰግናለን። ስለዚህ የመጨረሻ ጸሎት አብረን እንጸልያለን ማለት ነው። አለቱ ኢየሱስ ነው። በአለቱ ላይ ቤቴን እሰራለሁ። በሮቼን ዘግቼ መስኮቶቼን ቆልፌ አይኖቼን ጨፍኜ አንገቴን ዝቅ አድርጌ እጸልያለሁ። እግዚአብሔር ሆይ ስለሰጠህን ጊዜ እናመሰግናለን። የተማርነውን ደግሞ ትምህርት በተግባር እንድናውለው እርዳን። በኢየሱስ ስም አሜን። የዛሬው ጊዜያችን ይህን ይመስል ነበር። ደስተኛ ነበራችሁ? ስለዚህ ቀጣይ ሳምንት እንገናኛለን። እስከ ቀጣይ ሳምንት ድረስ በጣም እንወዳችኋለን። እንገናኛለን። ቻው